ማንኛውም ሰው ሲሰልም ይደበቃል። ዑመር ሰለሙ። ዑመር ጋር ግን ድብቅነት የለም። ቀጥለው ስራቸው ወደ ምን ሆነ? ወደ ቁረይሾች ባላባት አቡ ጃህል ቤት ሄዱ። አቡ ጃህል በር ቆረቆሩ። አቡ ጃህል ሐል ሰሚት አሉ። ሰማህ? ምኑን? አስለምት ሰልም ያለው እስቲና አውጣሉት። ተበለክ ሳይረው መኪያ ዑመር ቀኔን አበላሽህብኝ፣ አላህ ቀኔን ያበላሽህብናል። በሩን ዘጋዛው። ምክንያቱም መርጋ ማን ይገናኛል? ወሊድ ብኑ ሙጊራ፣ ኡመያ ብኑ ኸለፍ ምናምን እያሉ እየቆጠሩ 12 የቁረይሽ ባላባቶች በር እየቆረቆሩ ሰማችሁ እያሉ ማንም ይወጣ ጀግና የለም። ዑመር ፊት ማን ይቆማል? አልበቃቸውም። የመካን ሰው ግን ቤቱን እየቆረቆረ አዳሩሱት። አንድ መካ ላይ የሚታወቅ ጀሚል ብን ሙዓምር የሚባል ወሬኛ ሰው አለ። በር ፈልገው አገኙ፣ ጠሩት። ና ሚስጥር ልንገርህ አሉት። ለሰው የማይነገር ሚስጥር ኻስ ሰልም ያለው አሉት። እሳቸው አልጨረሱም፣ እሱ መሮጥ ጀመረ። አስባዕ ዑመር እያለ ይሮጣል። ዑመር እየተከተሉ ማ አስባዕት በል አስለምት፣ አሳቢ አይደለም የሆንኩት አላህን ነው የተቀበልኩት እስላም ነው የሆንኩት እያሉ እሱ እየሮጠ እሳቸው እየተከተሉ ሰው እየሰማ እየተሰበሰበ ኸልቁ ካዕባ ላይ ተሰበሰበ። አዋጅ